እኔ እውነት በቃ የልጆቻቸው ደስታ ስማ ሰማይ ከምድር ከፊያ እስካሁን ድረስ ተስፋ አላችሁ ብለን አናስብም ነበር እንደዛ በመናስብበት ሰዓት ላይ እኔም መክሊትም ዳዊትም ባቢም ሁላችንም ስንነጋገር ዳራቸው ያልሰራበት ምክንያት በጣም አንድ ላይ ቢሆኑ ዓለምን መቀየር የሚችሉ ሰዎች ናቸው ሁለቱንም ሰላም ጤና ይስጥልን የሃና ዩቲዩብ ተከታታዮች በሙሉ እንዴት ናችሁ ሰላም ናችሁ ወይ እኔ ደህና ነኝ እግዚአብሔር ይመስገን እንኳን ለብርሃነ ትንሣኤ አደረሳችሁ አሜን እንኳን አብሮ አደረሰን እንኳን አደረሳችሁ ለፋሲካ በዓል እንዴት ነው ሁሉ ሰላም ነው እኔ ጋር እግዚአብሔር ይመስገን በዓል መስያለው መሰለኝ አይደለም እንዴት ናችሁ ሰላም ናችሁ ወይ እኔ ደህና ነኝ እግዚአብሔር ይመስገን እንዴት ነው በዓል እንዴት ያሳለፋችሁ ነው እኔ ጋር እግዚአብሔር ይመስገን ሁሉ ሰላም ነው ክብር ይስፋ ለድንግል ማርያም ልጅ ለብርሃነ ትንሣኤ ያደረሰን አምላክ ይመስገን እንዴት ናችሁ ሰላም ናችሁ ወይ በዓል እንዴት አሳለፋችሁ እንደኔ በመዳን ቤት ወይስ ወጣችሁ እኔ ያለው እንግዲህ ከስራ በኋላ እንደዚህ ሆኜ መጣው ማለት ነው አንዳንዴ ከስራ በኋላ እንደዛ አላችኋለሁ እንዴት ነው በዓል እንዴት ነው እናንተ ጋር እኔ ጋር ሁሉ ሰላም ነው እግዚአብሔር ይመስገን አሳልፈናል እግዚአብሔር ይመስገን እንዴት ናችሁ እናንተ ጋር አለሁላችሁ እግዚአብሔር የተመሰገነ ይሁን ድንግል ማርያም ልጅ ዛሬ በአዲስ ቪዲዮ ተመልሼ መጥቻለሁ በእውነት ዛሬ ግን ደስ ብሎኝ ነው የመጣሁት አንደኛ ነገር በዓል ነው በጣም ደስ የሚል ነው ሁለተኛ ነገር ደግሞ በእውነት በጣም የሚመኝ የነበረ ነገር እውነት እንጃ እና አርቲስት ገነት ንጋቱና ባሏ ታርቋል በጣም ነው ደስ የሚሉት በእውነት በጣም እኔ እንጃ በስማሙድ በቃ በባለፈው እኔ እንደዛ ሆኖ ሲያያቸው ሁሉ ጊዜ እንደዛ ሆኖ ሲያያቸው እንደዚህ የሚዋደዱ ከሆነ ለምን አይታረቁም የሚል ነገር የተሰማኝ ነበርና በእውነት ለጓደኞቼ ሁሉ አወራቸው ነበር እንደዚህ የሚዋደዱ ከሆነ ለምን አይታረቁም ይያልኩ ነበርና ዛሬ እንደ ድጋሜ ተጋቡ በጣም ነው ደስ የሚሉት በቃ እውነት እሷም ጠንካራ ሆና በጣም ጎበዝ ሆና ልጆቿን እንደዚህ ይዛ ስለምታሳድገው ነው እንጂ በእውነት እሷ ለልጆቿ ጥሩ እናት ባትሆን ልጆቿን እንደዚህ አንከበክባ ጥሩ ደረጃ ባታደርሳቸው ኑሮ ባሏም ተመልሶ አይመጣም ነበርና በእውነት በጣም ነው ደስ የሚሉት እኔ በጣም ነው ደስ ያለኝ እውነት እግዚአብሔር አምላክ እስከ መጨረሻ ድረስ አሁን አጽንቶ ያቆማችሁ የአብርሃም የሳራ ያድርግላችሁ እውነት በልጆቻችሁ ተባርካችኋል በልጆቻችሁ ከዚህ በላይ ደግሞ በልጅ ልጆቻችሁ እንድትባረኩ እግዚአብሔር አምላክ እርዳችሁ በጣም ነው ደስ የሚለው በእውነት በቃ የተዋለደ ሰው አይለያይ የሚባለው ነገር እኮ እውነት ነው እውነት እኔ በጣም ነው ደስ ያሉኝ እኔ በጣም ነው የምወዳት እሷን ለምን በጣም ጠንካራ ነች በቃ ለብዙ ሰው ምሳሌ የምትሆን ሰው ነችና በጣም ደስ ትለኛለች እኔ በጣም ነው የምወዳት በጣም ነው የምከታተላት ልጆቿን ጎበዝ ናቸው በቃ የሆነ ብዙ ነገሮቻቸው ለሰው ትምህርት የሚሆን ነገር ነው የምታቀብረው ልጆቿም እሷምና በጣም ነው ደስ የሚሉት በእውነት እኔ በጣም ነው ደስ የሚሉት እስቲ ቪዲዮን አብረን እናያለን ለዚህ ዩቲዩብ አዲስ የሆናችሁ ሰብስክራይብ ላይክ ሼር ማድረግ እንዳትረሱ ስለምታበረታቱኝ እየሰራሽ ነው ትተሻል ወይ ብላችሁ ለምትጠይቁኝ እየሰራሁት ነው ግን ያው ጊዜ ስለማላገኙ አልፌ ነው እንዳይዘጋብኝ ብቻ ኢትዮጵያ ሲሄድ እንግዲህ በስርዓት ተሰራበታለሁ ብዬ ተስፋ አለኝ እስከዛ ድረስ ሰብስክራይብ ላይክ ሼር ያደረጋችሁ አበረታቱኝ ስለምታበረታቱኝ ሰብስክራይብ ስለምታደርጉኝ በጣም ነው ማመሰግናችሁ እስቲ ይሄን ቪዲዮ የገነት ንጋቱን ቪዲዮ አብረን እናያለን በእውነት እኔ በጣም የልጁ አነጋገር ራሱ በእውነት በጣም ደስ የሚል ልጅ ነው ልጆች ነው ያላት እግዚአብሔር አምላክ ይባርክላት ፈጣሪ ያሳድግላት በእውነት እኔ እንጃ እውነት በጣም ነው ደስ ያለኝ በጣም በእውነት በቃ ድጋሜ እንደተወለዱ ነው በእውነት በጣም ነው ደስ የሚሉ እግዚአብሔር አምላክ አሁንም ደግሞ በቤታቸው ገብቶ ፈጣሪ እውነት ልጅዋ ራሱ እየሰጠችው መጽሐፍ ቅዱስ ስጦታና በጣም ደስ የሚለው ነው እንጃ እስማ እውነት ድንግል ማርያም በቤታቸው ትግባ ፈጣሪ ትዳራችሁን ይባርክላችሁ በጣም ነው ደስ የሚሉት በቃ ለብዙ ሰዎች ምሳሌ የሚሆናቸው ከዚህ አመት በኋላ ራሱ ተመልሶ መገናኘት ማለት ትልቅ ነገር ነውና እውነት እዚህ ምድር ላይ 10 አመት እኔ እንጃ 14 አመታቸው ነው መሰለኝ ከተለያዩ አሁን ግን ተመልሶ አንድ ሆነዋል እግዚአብሔር እስከ መጨረሻ ድረስ አብረው ያኑራችሁ በጣም ደስ የሚሉ እስቲ ቪዲዮን አብረን እናያለን
በሰዓት ላይ እኔም መክሊትም ዳዊትም ባቢም ሁላችንም ስንነጋገር ትዳራቸው ያልሰራበት ምክንያት በጣም አንድ ላይ ቢሆኑ ዓለምን መቀየር የሚችሉ ሰዎች ናቸው። ሁለቱንም ስለምናውቃቸው እሷ የሌላት ነገር እሷ አለው ሁሉ ነገር፣ እሱ የሌለው ነገር ደግሞ እሷ አላት። በሚገርም ሁኔታ ምናቸውም ይሄ ጉድለታቸውን እንደዚህ የሚሞሉ ሰዎች ናቸው። ሁለቱንም እኛ ዲፕሊ ስለምናውቃቸው ማለት ነው። ምንድነው እነሱ እንዲሰሩ ያላረጋቸው እንለበን። ምክንያቱም እኛ ወደፊት ትዳሩ ስናገባ ሁላችንም እንዴት ነው የተሻለ ማድረግ የምንችለው፣ የኛ ደግሞ እንዴት ነው ስኬታማ እንዲሆን ማድረግ የምንችለው፣ ከነሱ ምንድነው የምንማረው ብለን እናስብ። እኛ ደግሞ እንደዚህ ወደፊት ትዳራችንን ስናስበው ደግሞ ይሄ አርአያ ብለን የምናስበው ሁለቱ ታገልና ተፈራ ናቸው። ምንም አድርጎ አይደለም ተግባራቸው፣ ምንም ብለውን አይደለም ሲያወሩ፣ ምንም አይደለም። እኛ ከልጅነታችን ጀምሮ እያደግን ያየነው እስከዚህ እድሜያቸው ድረስ እጅ ለእጅ ተያይዘው ሲቀመጡ አሁንም ድረስ ፍቅራቸው ሳይጠፋ ብዙ ነገር ከነ ልጆቻቸው በቃ እግዚአብሔር እንዴት ልባችሁ ለእግዚአብሔር ስትከፍቱ እግዚአብሔር ወደ ህይወታችሁ እንደሚገባ ከነሱ ተመረናል። አሁንም ድረስ ያስታውቃል። እኛም ወደፊት ስናገባ እግዚአብሔር የገባበት ትዳር ነው፣ በእግዚአብሔር ነው፣ ካገባን በቤተክርስቲያን ነው ብለን ደምድመናል፣ አስበናል። ዛሬ ነገር ሲፈጠር ደግሞ እናንተም ወደፊት አሁን ተጀመረ ትዳራችሁ እንዲቀጥል እናንተ ለእግዚአብሔር ልባችሁ መክፈት አለባችሁ። እናንተ በፈቀዳችሁለት ልክ፣ እናንተ ልባችሁ በከፈታችሁለት ልክ የሚገባ አምላክ ስለሆነ እግዚአብሔር መጀመሩ ትልቅ ነገር ነው፣ ግን መጨረሻው እሱ ነው። አመሰግናለሁ። በጣም ትልቅ ነገር የተናገርከው። በነገራችን ላይ ለአጠቃላይ እውቀት ታገልና ታፈራው ዛሬ እንግዲህ 20ኛ ዓመት በዓላቸው ነው። በዚህ አጋጣሚ እንኳን አደረሳችሁ። እግዚአብሔር እስከ መጨረሻው ድረስ ያቆያችሁ። ክፉ መንፈስ ክፉ ሰይጣን ከመሃላችሁ እንዳይገባ ገብቶ ያቅም አሁንም አይገባም። ለነገሩ አትፈቅዱም፣ ደስ ትላላችሁ በጣምና ያልፈቀደ ሰው ላይ አይገባም። እንኳን አደረሳችሁ። በጣም ደስ ብሎኛል።